መምታት አልፈልግም ነበር የመቀሌ ሰው ቤቴ አዲስ አበባ ቤቴ ኧረ በስመ አብ አንተ ሰላም ሰላም ጤና ይስጥልኝ እንደ ጨረቃ ጊዜ የሚለወጥ ጤና ይስጥልኝ እንደምናችሁ ይኸው እንደተለመደው ተመልሰን መጥተናል ለዚህ ቻናል አዲስ ከሆናችሁ ዜዶ ራፕ ባላለው ላይክ እና ሰብስክራይብ ያደርጋችሁ አባል ሁኑ ማለቴ ቤተሰብ ሁኑ ጋይስ አሁን ኤርፖርት ነን ልንቀበላቸው ነው እንዳያችሁት ሁለት አበባ ይዣለሁ ምንድነው ያሰብኩት መሰላችሁ እዚች ጋር አደበቅና ማለት ነው እንደዚህ እዚች ጋር አደበቅና ከዛ በኋላ እዚህ ጋር እስከሚደርሱ ድረስ እንጠብቃቸዋለን ከዛ በኋላ ወጥቼ አስደነግጣቸዋለሁ ማለት ነው ሰርፕራይዝ አደርጋለሁ ለልጅ ነው የተቀበለ ያለው ባለፈው እጁን እየሳመ የነበረ ልጅ እጄን ሲስመኝ አልተሰማኝም የዛኔ መቼ ነው የተሰማኝ አዲስ አበባ ገብቼ ቪዲዮ በሌላ ሰው ተለቆ እሱን ቪዲዮ ሳይባል ኤኒዌይስ አም ሶ ኤክሳይትድ አዲስ አበባ መጥቷል ቀጣይ 2 ቀናት ከኔ ጋር ነው የሚሆኑት አሪፍ የሚገርም ላግዠሪ የሆነ ላይፍ እንዲያሳልፉ ነው ማደርገው ያ ልጅና አባቱ ማለት ነው እናሳ ቫኬሽን ይኖራቸዋል አዲስ አበባ ለመጀመሪያ ጊዜያቸው ነው ኤርፖርት ሲገቡ ለመጀመሪያ ጊዜያቸው ነው ስለዚህ ሌላ ዓለም እንዲገቡ ነው የምፈልገው እነዚህ ይህ ልጅና አባት ማለት ነው ተከታተሉን እወዳቸዋለሁ ቻው ጋይስ የሳይ ወደዚህ የመጣ ሰርፕራይዝ ላይ ያደረገው ነው እንግዲህ ሄሎ ኧረ በስመ አብ አንተ እንዴት ነው የተወረወረው ልጁ ምን ያህል ነው የሚወደው ተገናኘን እንደዚህ እንደ በረኛ በስመ አብ ምን አይነት ፍቅር ነው ማርያም ደህና ነህ እንዴት ነበር አየር ጥሩ ነበር ያው ፍላወር ቻባባላ ታምራለች ደግሞ ላባት እንዴት ነህ ደህና ነህ እንደምን አለ ደህና ነህ እንዴት ነህ ከአባት ጋር ነው የመጣው ስላገኘኋችሁ በጣም ደስ ብሎኛል አዲስ አበባ እንዴት ነው ታዲያ ወደድከው ያው ጋይስ እንግዲህ ተቀብለናቸዋል መጥቷል ልጃችን እዚህ ተገናኝተናል ማለት እንግዲህ ያው ዓለማቸው ሊቀጭ ነው ላስጀምር ቲክቶክ እውነት በቃ ይኸው አዲስ የቲክቶክ አካውንት እንከፍትለታለን አርባ በቃ ኃይለኛ ማስታወቂያዎች እንግዲህ ታሰራላችሁ የአርባ ምንጭ ቢዝነሶች አይደል እንዴ ያባትሽ ህይወት ሊቀየር ነው ደስ አለ አሁን ዛሬ ቀጥታ ደክሟቸዋል አልጋ እንይዛለን አሪፍ ሆቴል አስገባቸዋለሁ መዝናናት በጣም ነው እንግዲህ አይ አዶናይ መኪና ነድተህ ታውቃለህ ላስመዳ መኪና ማርያም ሁሉም ነገር ባንዴ ነው ሊያደርግለት ይፈልጋል ጋይስ አባትና ልጅ ላስተዋውቃችሁ ፈልጋለሁ ስማቸው እንድታውቁ ማለት ነው ስም ማን ነው ያባት ስሜ ጸጋዬ ኢሳያስ ይባላል ጸጋዬ ኢሳያስ ይባላል አንተ ስም ማን ነው ሀያል ጸጋዬ ኢሳያስ ይባላል ስም ሀያል ነው የሚገርም ስም አሁን አዲስ አበባ ለመጀመሪያ ጊዜያችሁ ነው አይደል ምን ትመስላለች ብላችሁ ታስባላችሁ አዲስ አበባ በጣም አሪፍ ነው ያው እንግዲህ ያው ውስጡን ባልገባም በዚህ ብታይ በጣም ታምራለች በጣም ታምራለች በጣም ደስ ይላል ስለዚህ አብረን አዲስ አበባ እናሳያቸዋለን ትንሽ በቦሌ መንገድ አድርገን በላይቱ ሌትስ ጎ ከአንድ እስከ 10 ስንት አዲስ አበባ ካያችሁ በኋላ ሬት ነው የሚባል አንተ በአማርኛ ምንድነው ሬት ምን ያህል አዲስ አበባ ምን ያህል ጥሩ ነች ትነግሩናላችሁ ማለት ነው ማስረዳት ከበደው አንተ አያ እሺ ሃይ ፋይቭ ፈታ አሁንም ይቅድምም ታስካካለች ዶሮ እኔ አንቺን ማግኘቴ ህልም ነው ዘንድሮ እኔ አንቺን ማግኘቴ ፈታ ያለች ነው ልጅ ህልም ነው ዘንድሮ አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋሪ ቆንጆ ጎረቤቴ እንደዚህ በአንዲች ቪዲዮ እንደዚህ የልጁን ደስታ እንደዚህ ማምጣት ሰፖርት ማድረጉ ምናምን በጣም አሪፍ ነው ደስ ብሎናል እንደ ህዝብ ይመቸው
እና ይሄ ልጅ በጣም እያፈላ ነው በደንብ ነው። ይሄ ልጅ ራሴን ለህዝቡ እንዳረጋግጥ እድል ነው ለአንተ ኦፖርቹኒቲ ለኔ እድል ነው። ስለዚህ ተዘጋጅ በደንብ። ሌላ ጥያቄ ደግሞ ላይክ ለአንተ ብቁ ኦፖነንት ነው ብለህ ታስባለህ? ያው እሱ ፋይተር ነው ፋይተር ነኝ ነው እያለ ያለው we don't know him ገባ we don't know him at all። ስለዚህ ይሄ ነው የሚባል ነገር የለም። ስለዚህ ኢቲኤፍሲ ብቁ ኦፖነንት መርጦልኛል ብለህ ታስብ ሊሆን ብቁ ነው። እሱን ኬጅ ውስጥ እናያለን። እሱን ኬጅ እኔ አስተያየት ሮቤል ለንቃተ ህሊና ይመጥነዋል ብዬ ነው ማስበው። ሮቤል በብቃትም በችሎታም ጎበዝ ነው። ተመሳሳይ ችሎታ ያላቸው ሰዎች ናቸው ሁለቱም። አሪፍ ፋይት ነው ምናየው። ቀጣይ I don't know እሱን ኬጅ ውስጥ እናያለን። አንድ መናገር የምፈልገው ነገር ሰው ንቃት ወሬ ነው። ጨዋታው በፈርስት ራውንድ በ2 ሚኒትስ ውስጥ ነው የሚያልቀው። አንተም ፖስት ኦፍ ቪዲዮ ላይ ገብቼ ራሱ ኮሜንቱ እያየው ነበር። ፋይቱ እኔ በፈርስት ራውንድ ነው የሚጨርሰው በእርግጠኝነት። በፈርስት ራውንድ ዲስሚስ አድርጌ ነው ፋይቱን የሚጨርሰው። እኔ I love the መቀሌ people መምታት አልፈልግም ነበር የመቀሌ ሰው ይሬ ነው ማለት እና ይሄ ልጅ በጣም እያፈላ ነው በደንብ ነው የሚመታው። ይሄ ልጅ ራሴን ለህዝቡ እንዳረጋግጥ እድል ነው ለአንተ ኦፖርቹኒቲ ለኔ እድል ነው። ስለዚህ ተዘጋጅ በደንብ። መጥቶ ፈርሟል ግን መጥቶ አልፈርምም ግን ሰው በዚህ 5 ቀን በዚህ ሳምንት ውስጥ ይመጣል። በዚህ እሱም ስግጥ ፍምሱ ነው መሰለኝ። ኖ እንደዛ እሱም ስግጥ ፍምስ ነው መሰለኝ። ምን ለማለት ፈልገ ነው ብሮ ብሮ ተውንጅ ሰው ብሮ። እንግዲህ ሪንግ ውስጥ ስትገቡ ነው ምናያቸው። ላስጋው ማነው ስግጥ ፈምስ በዚህ ሳምንት ውስጥ መጣለው ብሎኛልና መጥቶ ይፈርማል ብዬ አስባለሁና ሰው አሁን አንተ ኢቲኤፍሲ 02 ላይ ሻምፒዮን ለመሆን ነው የምሰራው። ከዛን ነገር ሊያስቆመኝ ይችላል ብላ አታስብም? በፍጹም ማንም አያስቆመኝም ከጆኒ ውጭ። ጆኒ አመንሽበት willing to do እሱ እንዳያስቆመህ ማለት ነው። I'm working on my striking, so on my boxing, so like I will knock him out, bro. There's no question. So I don't even want to talk. የምሬ ነው ማለት ማሳየት ነው የምፈልገው። አሁን በጣም ነው የጓጓ ያለሁት ለማሳየት። ማውራት ራሱ አልፈልግም እና መልካም ሮቤል እንግዲህ በመጨረሻም አዲስ አበባ ተገኝታል። የመቀሌው ሮቤል አዲስ አበባ ገብቷል። ለማታውቁት ሮቤል ይሄ ነው ከንቃተ ህሊና የሚገጥመው። ንቃተ ህሊናም የመቀሌ ልጅ መምታት አልፈልግም ብሎ ነበር። ቴንክ ዩ ናቲ ዌል ሴቭ ብለናል። ደግሞ ጥቁር በጥቁር ለብሰ ነው የመጣው። ምንን አስመልክቶ ነው ጥቁር በጥቁር የለበስከው? ያው ከመምጣት በፊት እየተናገርኩኝ ነበር። ይሄ ልብስ የለበስኩት ለሱ ነው። አዝኜለት ሟች ነው። ጉድ ነው። ምንም ቃላት ማውጣት አይጠበቅብኝም። ንቃተ ህሊና እንግዲህ በባለፈው ፋይት ላይ ምንም ስትራይኪንግን ሳላሳየ ነው ጆኒ ወደ መሬት የጣለኝና በአሁኑ ግን በደንብ ስትራይኪንግን የማሳይበት ጨዋታ ነው ብሏል። ምን ትለዋለህ? በአፍና ወይም በወሬና ሜዳ ላይ ይለያያል። ራሱ አይቶታል። እሱ ደግሞ እንዲያውም ጭራሽ በስትራይኪንግ ነው ባይዞ ስትራይኪንግ ሁለቱም የተሻለ አቅም አላቸው። ለዛ ነው ተመሳሳይ ብቃት አላቸው ብዬ ማስበውና አሪፍ ፋይት እንደሚሆን አልጠራጠርም። እንደ ቀድሞ ንቃተ ህሊና ሲሸነፍ በጆኒ በደቂቃዎች አይሆንም። የተሻለ ፉክክር ይታይበታል ብዬ ነው ማስበውና እናያለን። አይጠቀምም አልልህም። ፋይት ላይ ስገባ የየራስ ስልት ይኖረዋል። ግን ደግሞ ያው እኔ ብዬ የማስበው ከእንቁራሪቱ ከጆን ጋር መዋል ስለጀመረ አይ ቲንክ በግራፕሊንግ ላይ ምናምን ተስፋ አድርገዋል መሰለኝ እና ሞክር። ለሱ መፍትሄ አለ። ግራፕሊንግ ቢጠቀም የፈለገ መሞከር ይችላል ምናምን። እኔ ብቃቴ ለማሻሻል ሰራለሁ። የሰራው አንዴ ቆሞ ሚኖር አይደል። ላይክ ፕራክቲስ ታደርግ ነው ጥሩ ፐርፎርም ሚኖር። ስለዚህ እኔ ጋር ያሳስብ ያበደ ፋይት ይሆናል ብለን እናስባለን። እስኪ እናያለን ነው መጨረሻ። ጉተማና ብሩ ይላል። ምንድነው ይሄ ደግሞ? አረ ትግርኛ ለጥኒና ለህዝብ ትግራይ ለለቀለ ወደ አበይቲ ከመይ ሰላም ዲው ለሁሉ ህዝብ ትግራይ ሰላም ላተመንና ደቅነ ደቅ አበይቲ ዳሽ ሱፐራት ዛበና ቻሌንጅ ወት ልግት ገብሩ በትህትና ናት ልክዕ ልዕል ተዘበርናልኩም መንገዲ ጉተማና ብሩና አትሆን ቮትም ክትገብሩ ብትሕትና ንሓንቲ እዋ ልክዓ ከምዚ ቮት ክበሩ ትግርኛቸው ሲያምርን አንተ ቮት አድርጉ እየተባላችሁ ነው። ጉተማና ብሩ ዳሽን ሱፐር አፕ ባዘጋጀው ቻሌንጅ እየተወዳደሩ ነው። ገብታችሁ ቮት አድርጉ። ደግሞ ምንድነው የፖሊስ ልብስ ለብሰን ስንሰራ አላማው ምንድነው ነው ዋናው ነገር። ፖሊስ ብቻውን ወንጀለኛ መያዝ አይችልም። ህዝብ መተባበር አለበት። ናቲ ደግሞ
እንኮራበት ህዝባችን ከህዝብ ውስጥ አንዱ እሱ ነውና ናቲ ከፖሊስ ጎን ይቆማል ወይስ ወንጀለኛውን ይፈራል ነው ዋናው አይዲያ ይሄ ነው። ይሄንን ወንጀለኛ ይተዋል ወይ ሲባል ፖሊስን ያግዛል ወይ ነው። ሁላችሁም ከዚህ ተማሩበታላችሁ ብዬ አስባለሁ። ይሄ ነው የዛሬ አይዲያችን። ወደ ፕራንኩ ልሰራችሁ። ከወንጀለኛው ሲጠየቅ ከፖሊሱ ጎን ይሆናል አይሆንም ነው። ወንጀለኛው አሳልፎ ይሰጠዋል ወይ ነው ዋናው አይዲያው የፕራንኩና ሀሳብ ሳይሆን ትንሽ ዋጋ እንድን ፖሊስ መጥቷል። እንግዲህ ጋይስ እዚህ ቆይታችኋል? ይሄን ልጅ አይታችሁታል? ሰው ገሎት ሰብሮ ወንጀለኛው አጠገባቸው ነው ያለው። ሰው ይመልሳል እኮት አላየሽም ወይ? እሱ የሚመስል ሰው አላያችሁ? ተቆሞ ነው እንደዚህ ያለው ነው። እኛ ላይ ምንድን ነው ተንቀጠቀጠ? አይተዋል? ኧረ ጉድ አደረጉት። ምንድን ነው ይሄ? ወንጀለኛ ነው ጠፍቶብን ነው። አይተዋል? ምን አይነት ወንጀል? አይተዋል? አባ ምን አይነት ወንጀል? እሺ ታውቃላችሁ? ምንድን ነው? ኧረ አላውቅም። አታውቀውም? ምንድን ነው ምልክት እየሰጠኝ ነው? አይተዋል? ምልክት እየሰጠኝ ነው። አንተ እንደዚህ ነገር እያለ ነው ናቲ። መናገር ነው እንጂ ያልፈለገው ወንጀለኛ ሰው ገሎ ምናምን ከሆነ እንደዚህ ማለት ምን እንትን ላይ ነው ማለት እኔ እንዳይጠረጥሩኝ ብዬ ማለት ተባባሪ እንዳያረጉኝ ብዬ ነው። እንዳይጠረጥሩኝ ያለ ነው። አታስታውሽም? ሙስና እንደተቀበልን ሆነን ናቲን እናስደነግጠዋለን። ልጁን ይለቁታል ማለት ነው። ሶ ወንጀለኛውን ናቲን ያስፈራራዋል ነው። ለምን ጠቆምከኝ ብሎ እንደዛ ነው የሚመስለኝ። እስኪ ውሃ ብዬ ነበር ማለት ጠምቶኝ እኮ ነው። ውሃ ብዬ ነበር ጠምቶኝ እኮ ነው። እስካሁን አልመጣም። ቀዝቃዛ አጋጣሚ አልቆ እሱ አይደለም ምን አንተ ሳታይ ነው የምትናገረው? እሱ እኮ መጥቶ ነበር ቅድም ስልክ ምናምን እያወራ ቦታ ጠይቆኝ ነበር። እሱ ከእነሱ ጋር አስተናጋጅ ነው። አንተ ምንድን ነው ችግር? ሴት ነው እንዳትለይ። የማንን ነው ያሳየው? ነው እሱ ራሱ እያሳየው አይደል? የሴት አሳይቼ ወንድ ትጠቆመኛለህ? ራሽ ኧረ ወንድ ነው ያሳየኝ ቅድም። ተገላቢጦሽ አንተ ከኔ በላይ ታውቃለህ እንዴ? አይቼውም በእኔ ስራት። ለምንድን ነው ህግ የምታስተጋግለው? ስራት አትናገርም? እሱ ከሆነ ካልሆነ አይተህ ይቅርታ። እሱ ሌላ ቦታ ቼክ አቃጣሪ። ኧረ ይቅርታሽ ይቅርታሽ ተመሳስሎኝ። ኧረ ወንድም ነው እኔ እኮ ተመሳስሎብኝ ነው። ና እሱ አይደል እንዴ ቅድም የጠየቀው ቦታ የጠየቅን እሱ አይደለም እንዴ? አቃሳስረውት ሄደ። በቃ ውስጥ ነው ማለት ነው። እሺ መጣ። ተነሳ ልጁ። እንግዲያውስ አይ አንተን ይመስላል። ተነስ ነው አንተን የሚመስል ያሳየን። አንተን የሚመስል ያሳየን። አንተን ነው
እናት ሂሳብ አንተ እንዴ ምን አገባሽ? አስጨነቀው አንተ ምን አገባሽ? ሂሳብ አይ ችግር የለውም እሱ ስለሳ እኔ ተስተገዝባ ተቀቅንሽ ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። አነሳ ስለብኝ ነው ያው ና ኧረ ምን ፍራንክ ነው ያደረግነው። ና ካሜራ እግዚአብሔር ማለት ና ተኔ ያባል እንደዚህ ቻን የፖሊስ እንደዚህ ይቻላል እንዴ? የፖሊስ ልብስ ተስማል። አሪፍ ነገር ነው ያደረገና አሪፍ ነገር ነው ያደረገው። በጣም አሪፍ ነገር ነው ያደረገው። ምንድነው ይሄ 200 ብር ሙስና? ኧረ በእግዚአብሔር ይቅርታ ናቲ አድናኝ ፕራንክ አድርጌዋለሁ። አይ አድናኝ እኮ ያረነ እንደዚህ ኖርማል ነው ማለት የታሰበበት ሪል እንደዚህ ነው ነው ፕራንክ ነው የምሰራው። ሪል ፕራንክ ነው የምሰራው። ናሽ ና ተረጋጋ። አንድ ተረጋጋ። የኔ ጥሩ ነገር ነው ያደረገው። ጥሩ ነገር ነው ያደረገው። እኔ እኮ ሰው ገሏል ምናምን ስትለኝ እኔ ራሱ ወንጀለኛ እንዴት ነው የሚያስፈራው? ወንጀለኛ ከሆነ እኔን ወቅቱኝ እንደማይሄድ ለምን እርግጠኛ ሆናለሁ? ዋናው ነገር ምንድነው መሰለህ? ፖሊስ ሲጠይቅህ አላየሁም አለ ማለት ነው። ወንጀለኛው አሳልፈህ መስጠት ነው ትልቅ ነገር ነው። አይ እኔ አሁን ብዙ አላማኛ ያለኝ ሰው ነኝ ታውቃለህ። በቃ የሆነ የቤቱ ካሜራ ኖሮ ምናምን ነገር እንዳየሁት የሚያሳይ ቢታይ ኖሮ ከዛ ተባባሪነት ተብዬ ብገባ እኔ በጣም ብዙ መስራት ፈልጋለሁ። ገባ መታሰር ስላልፈለኩ ነው እንጂ ጠቆምኩት። በእርግጥ ወንጀለኛ ከሆነ ደግሞ መጠቆም አለብኝ፣ ግን ደግሞ ማንም እንድታሰር ስላልፈለኩ ለመጠቆም ፈርቼ ነበር። ኦኬ ወንጀለኛም አሁን ግራ ያጋባ ምንድነው ሰው አሳልፎ መስጠትም አልፈለክም፣ ግን ደግሞ ወንጀለኛ ስለሆነ ነው። ወንጀለኛ ደግሞ እጅ ማግኘት አለበትም። ተባባሪ ሁነት ታሰራለህ። አሪፍ እኮ ነው ታዲያ። ምክንያቱም አንድ አሪፍ ውሳኔ ነው ማለት አይችልም። አሁንም ወንጀለኛ ነው እየመሰለኛል። አምኛለሁ ታውቃለህ። ግብዳ ስለሆነ ኢቭን አሁን ፕራንክ ሆኖም እያወቅሁ ወንጀለኛ ይመስላል። ፈጣሪ ይሁን። ያደረከው ነገር በጣም አሪፍ ነው ናቲ። ከዛ ደግሞ ፖሊስ ልብስ ማለት ፍቃድ ጠይቄ ለጥሩ ነገር እንደሆነ አሳምኜ ነው የተቀበልኩት። ልክ ነህ። ሚሊታሪ ይሸውዳል፣ ግን እንዴት አላወቀኝም? አንደኛ ስለለባበስክ ምናምን ነው። ሁለተኛ ላይክ መቀሌ ላይ እንደሆንክ ምናምን ወይ ደርሰህ እንደምትመለስ ነው እንጂ እዚህ እየኖርክ እንደሆነ ስላላወቅ የኔ ፕራንኮችን ታያለህ። ምንም አልጠበቅኩም። በቃ ያ ቪዲዮ ምናምን የሆነ ነገር ተቀባብለህ ሂደህ ማለት እኔ ቃል አጣውኩ። ደንግጣል፣ ግን አይንህ ቀልቷል። ሰውነቴ ሁላ ተንቀጠቀጠ። ያስጠጣል። ይሄ እስካሁን ፕራንክ መሆን አላማኝም። ይሄ ያዳ ፕራንክ ያበደ ፕራንክ ነው። ሶ የተሳካ ነበር። ሌትስ ጎ ተገናኙ ይላል። በጣም ብዙ ነገር እናስብ ነበር። በእቅዶች ነበር ብዙ ነገር የምናደርግ የነበረው። ያው በመሀል ያ ነገር ሀፕን ሆነ። ብዙ ነገር አለና ያንን ቪዲዮ ሳየው በጣም ለኔ ከባድ ነው ስሜቱ። የምሬ ነው ማርያምን ምን ልበልህ እንጃ በጣም ውስጤን የተሰማኝ የምሬ ነው ማርያምን ምንም ማድረግ ስለማልችልም ነው ደግሞ በጣም የከፋኝ እውነት ለመናገር ማለት ነው። በዛን ታይም ምንም ማድረግም ስለማልችል ስላቃተኝም ነው እኔ ደዛ የሆንኩት። አይዞህ ወጣቶች ናችሁ። የሆነ ነገር ድንገት ተፈጠረ። ከዛ ልጅ መጣ። በመሃል እሷ እንደ ሴት እንደ እናት እርዳታ ትፈልጋለች። ያ ደግሞ ያልሆነበት ምክንያት ምናልባት አሁን ስትነግረኝ እሷ የራሷን ተናግራለች። በዛ አይነት ስሜት ውስጥ ሁሉ ሆና ጥላቻ የላትም፣ ፍቅር ነው። በጣም ነው የምትወደው። ያንተን ግን ወገን መስማት ፈልጋለሁ። ምንድን ነበረ የተፈጠረው? አብረሃት ላለመሆን ምክንያት የሆነብህ ምክንያት ምንድን ነው? ብዙ ነገር አለው። እኔም በሰዓቱ እሷ እንደተናገረችው ብዙ ነገር አሳልፈናል። ሁለታችንም እንዳልኩ እሺ ይቅር፣ ግድ የለም ገብቶኛል። ፋና ላምሮት ላይ አሸናፊ የሚገርም እኮ አንበሳ ድምፃዊ ነው በነገራችን ላይ። በጣም ነው የሚችለው ልጁ። ያበደ ድምፅ ነው ያለው ጋይስ። አሁን ዛሬ ልንላቀስ አይደለም ለመቀናታችሁ ስሜት እሱ
እሷ ስላንተ አውርታ አትጠግብም። በቃ በጣም ትወዳለች። በጣም እንዴት እንደምትወደው እኮ ያላለቀ ፍቅር፣ ትኩስ ፍቅር፣ አፍላ ፍቅር ነው ያላት። በቃ ምን ያህል እንደምትወደው ባለፈው ቪዲዮ ስትናገር በስማ ፍቅር እውር ነው ያለችውና መግለጽ ነው ያቃታት ምን ያህል እንደምትወደው ምን ያህል እንደምታፈቅረውና እኔ ማርያምን በጣም ነው የምወደው። አሁንም በምን አንተ በምን ነው በጣም ነው የምወደው። ምንድነው ያረካት አንተ? ያ ሁሉ ነገር አልፎ ያ ሁሉ በደል ያ ሁሉ ችግር አልፎ ምናምን ብቻዋን ብዙ ነገር አይታ ምናምን እስካሁን ያላት ፍቅር ግን ይለያል። የሆነ ደግ ልብ ነው ያላት። ልጅቷም የዋህ ነገር ናት እኔ እንደማስበው። በጣም እስኪ አንተስ መልስ። እኔም በጣም ነው ወዳት። ያ የሳይ ራቅ አልክ ሲባል ስላንተ ስሰማ እንደው ይሄ ልጅ ዝናው አለ፣ የሚገርም ድምፃዊ ነው፣ ሌላ ህይወት ጀምሮ ይሆን ያልነገረች ነገር ይሆን ብዬ ገምቼ ነበረ። የጀመርከው አዲስ ህይወት አለ ሊባል ይችላል? ኧረ አይ በፍጹም ምንም የጀመርኩት ነገር የለም። አሪፍ እንግዲያውስ ከራሴ ጋር ነው በቃ ትግል ውስጥ ያለሁት ነበር። የኑሮ ትግል። ያው መኪናዋ እንደነገርኩ በእዳ ነው የተገዛችው። እዳ ማለት ይሄው የኔ 1 ሚሊዮን ብር አለ። ከዛ እዳ ጨምረንባት ምናምን የገዛናትና ሙሉ ለሙሉ በቃ እዳው ላይ ነው። እና ደግሞ ያው ታውቃለህ ያለውን የእዳ ትሩና በጣም ከባድ ነው። እኔም ደግሞ ለስራው ደግሞ አዲስ ነኝ። በዛው አጋጣሚ ራይድ ነው የምሰራበት የነበረው መኪናን እና አሰራሩን አልቻልኩበት ይሁን ብዙ ነገር ብቻ እሰራለሁ። በቃ ብዙ ነገር አወጣለሁ። ከዛ ደግሞ ወራይ ተመላሽ ይደርስብሃል። ወራይ ተመላሽ ሲደርስብህ ይሁን አንዳንዴ ግራ ጋብ ምን ይሆንኩ ነው እንዴ የምሰራው ብር አለ። ከዛም ደግሞ አልሞላ ነው ያለው። ልጁ ከሷ የራቀበት ምክንያት ማጣት ነው የሚመስለኝ። ይሰራል ግን እንዳስበው አይሆንም ምናምንና ወንድ ልጅ ያሳዝናል። በእርግጥ ሲያጣ ምናምን ሲደርስብህ ያ ነገር አይሞላልኝም እና በጣም ብዙ ቻሌንጅ እያሳለፍኩ ነበር። አሁን እኔ እየሰራው ነው እየሰራ ጓደኞቼን እስኪ የሆነ ብር አንሶኝ ነበር እና ትንሽ ብትሞሉልኝ ምናምን ነገር ስትላቸው ያው ታውቀዋለህ ያለውን ነገር አንተ ከሰራ ከኛ ጠይቃለህ ትባላለህ። ከባድ ነው እና በጣም የለኛ ትግል ውስጥ ነበርኩኝ። ብዙ ነገር ማድረግ እፈልጋለሁ እኮ ምክንያቱም እኔ በጣም ብዙ ነገር አስባለሁ፣ ብዙ ነገር ማድረግ እፈልጋለሁ፣ ግን አትችልም። የሆነ እንቀርጎ የሚይዝህ ነገር አለ። በጣም ትታገላለህ፣ ግን መሀል ላይ ደግሞ በቃ አፍና አድርጎ የሚይዝህ ብዙ ነገር አለ። ማድረግ እኮ ሳልፈልግ ቀርቼ አይደለም። ብዙ ነገር ማርያምን ያሳዝናል። ማድረግ እየፈለግ አለማድረግ፣ ማድረግ አለመቻል ከባድ ነው። ልጅ አይጣ ነው የሚባለው። ሰው አስባለሁ ግን ተግባሩ ነው የጠፋው እና እኔ ጋር ያለው ነገር ነው የጠፋው። ብዙ ነገር አስባለሁ፣ ብዙ ነገር አወርዳለሁ፣ ግን እዛው ላይ አልሆነ። ማሰብ ብቻ ነው የኔ ትርፌ። በጣም ከባድ ነበረ ለኔ። እንደ ነገሮች ሲያጋጥሙ ምናልባት ቤት ያዝናብኝ ይሆን የሚል ሐሳብ አልመጣብኝ? በጣም ምክንያቱም አልመረቀችም፣ ታስባለች። እንዲህ አይነት የፍቅር ስሜት ውስጥ ሆና ነው ጥላሃት የሄድከውና ምናልባት ነገሮች ጥሩ ያልሆኑት የሷም ሐዘን ሊሆን ይችላል የሚል ግምት በቃ አለኝ። ምክንያቱም እኔ እውነት ለመናገር በጣም አስከፍቻታለሁ፣ በጣም ምን በድያታለሁ። ታሳፍረኝ የሚቀርታ ጠይቃት ግድል በስማ ምን ማለት እንደምችል ያሳዝናል። ማርያም በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጅን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። ጋይስ ላለቅስ ነው እኔ ማርያም። ወንድ ልጅ እንደዚህ ሲያለቅስ ከባድ ነው ማለት ከሷ መራቅ ፍሉግ አይደለም ልጁ
ከቤተሰቦች ችግር አንጻር ምናምን ነው እንደዛ የሆነውና ከባድ ነው። ከኔ በኔ ህይወት ግብ ኃይለኛ ግብ ገጥሜ ነው ቅርታ በጣም ይገባታል እንዴ እንዴ ማናለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ፍጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንሻለሽና አንቺ በተለይ ዘፈንልኝ የምትይው ዘፈን ነበር እንዴ? ዘፈን ጥሩ ነው የምትይው? ባይዘዌ ሴፉም አሪፍ ነው ያደረገው እዚህ ጋር የባለፈው ቪዲዮ አይተን በዛው እንኳን አላለቀ ልጁ አምጥቶ ምናምን እንደዚህ ስለተገናኙ ደስ ብሎናል እንደ ህዝብ። አሪፍ ነው ያደረገው ሴፉ ለማለት ነው። let's go የምር ከልቤ ነው ማደንቀው። የምር እንደ ፋሚሊ ምናምን ሳይሆን የምር ውድድር ላይ ምናምን ይሄ ልጅ ጎበዝ ነው ምናምን ነበር። ስለዚህ ግን ልጅ ተማሪም ነበር ፍቅር እንደዛ ነገር። በፍቅር ምን ያህል ጊዜ ቆያችሁ? ኦልሞስት 3 አመት ነው። 3 አመት። ከሷስ በጣም የምትወድላት ዘፈን የማንስ ትጫወት? አንድ ዘፈን አለ ለኔ የምዘፍንልኝ ሁሌ ላይ ዘፈንልሃል። አስባችሁታል? ግን ሁለት ድምፃውያን ሁለት አርቲስቶች በፍቅር እነዚህ ተጣምረው በቃ ንግግራቸው ራሱ መግለጽ የሚፈልጉት በዘፈን ነው የሚሆነው። ግድ ነው ታለንቱም ስላላቸው አርቱም ስላለ ማለት ነው። ሰው ለመጀናጀንም በእነሱ ነው የሚያምረው። ጋይስ እንደዚህ እየተዘፋፈኑ ምናምን እስኪ ከግር እስከ ራስ ጸጋበት ይታደላል። በእናታችሁ የሚመለከተው ዘፈን ስለሆነ ነው። እሺ እስኪ ከግር እስከ ራስ ጸጋበት ይታደላል ያካሌዋ ውበት ጨምሮበት አካሌዋ የፍቅር አዲስ ነው የዘፈን እኔ ባላለው ያስቴር በጣም ይከብደኛል የምሬ። አይ በጣም እኛ ሐሳቡን ነው የምንፈልገው። ይዘፈንልኛል ስላለ ብቻ መጨረሻው ተከትከሻው ላይ ነው ግጥሙ እንዳይጠፋብሽ። ረጅም ነው፣ ጸባይ ያለው ቆንጆ ነው፣ ጥበበኛ ነው፣ ሁሉም ነገር አለው። ያስተራውቃ ክሊፕ ነው የምትይው። እስኪ እንደገና እስኪ አስታውሺ ዘፈኑን። ከግር እስከ ራስ ጸጋበት ይታደላል ወይ ያኔዋ ጥበብ ጨምሮበት አካሌዋ ከተሰጠው ላይ አካሌ። ያው ሰውየው ከመጫወት በፊት ለሷ እስኪ በክብር እሷ አጠገቧ ቁጭ ብላ ዘፈን ለሷ እስኪ ማመን አቃተኝ የኔስ የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ሙሉውን እዛ ጋር እንደ ያ በደምብ ይገባታል። በጣም ደስ ብሎኛል እውነት። ኦ ማይ ጋድ ደስ ይላል ማለት እሱ ብቻ ነው እንደሚዘፍነው። እንደገና ፍቅር እንደገና አይሴፉ እንደገና ይገኝምና ተገኘ ከፈለጋችሁ ደግሞ የከረመ ፍቅር አቤት ደስ ማለቱ በአደባባይ ላይ ማመን አቃተኝ ሊልልሽ ነው ከቅኝት ባንድ ጋር አንቺ እንደ ጨረቃ ጊዜ የሚለወጥ ሁሉ ቢሆን አያውቅም ቆንጆ ካላንቺ እድሜ የማይፈታ ሀያል
ከፍ ያደረግሽ እንደ ደመና ንግሥት የቤቴ ግርማ የደጋ ጮራ አምሮብኝ ታየው በይፋ ጎን ያለሽና አልፈራም ነገ እንዳምና እጃለሽና በፍቅርሽ ከፍ ያደረግሽ እንደ ደመና ንግሥት የቤቴ ሰው እንደዚህ መጨረሻቸው እንደዚህ ያማረ እንዲሆን ላረገው ሰይፉም ክሬዲት መሰጠት አለበት። አሪፍ በጣም የሁለታቸው ፍቅር አለ በውስጣቸውና ልጁም በችግር በተለያዩ ኬዞች ተደናግጦ ወጣት እንደመሆኑ ነው እንደዚህ የሆነው እንጂ አለ ያስተዋውቃል። ምንም መናገር አይጠበቅባቸው ሁለቱም ፊታቸው ያስተዋውቃልና እንደዚህ መጨረሻቸው እንደዚህ ስለሆነ በቀጣይ አብረው እንዲሆኑ የሁላችሁ ምኞት ነው። ይህንን ይመስላል የዛሬው ቪዲዮ። ዜዶ ራፕ አብሬያችሁ ነበር። ከተመቻችሁ ይህንን ቻናል ይህንን ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ይመቻችሁ።